فما أصابكم من مصيبة فبما كسبت أيديكم ويعفو عن كثير ከዛ ከሚያገኛችሁ ችግር ውስጥ እጆቻችሁ በሰራችሁ በፈጸምከው ወንጀል ነው፣ በበደልከው በደል ነው፣ ባመስከው አመጽ ነው ማለት በል አላህ ሱብሓነሁ ወተዓላ ወያዕፉ عن كثير ብዙውን እንደውም አላህ ያልፋል፣ ብዙውን ይቅር ይላል። በእያንዳንዱ ወንጀላችን እያንዳንዷን እየቆጠረ አላህ ቢይዘን ሰዓታቶችን አይደለም ሰከንዶችን መኖር አንችልም። ወያዕፉ عن كثير طيب ግን ቅጣቱ ምንድነው? ሂስየንም ማዕነውየንም ነው። በምታዩት ነገርም ይቀጣችኋል፣ በህይወታችሁ ላይ በማታዩትም ነገር አላህ ይቀጣችኋል። በአካልህ ላይ፣ በገንዘብህ ላይ፣ በትዳርህ ላይ፣ በስራህ ላይ ይሄ ሁሉ ተጽዕኖ አለው። ወንጀል ሰርተህ ስታደር ጧት ላይ ነገራቶች ሁሉ ይቀየራሉ። ጧት ላይ ወዳው ያ የምትቀርበው ሰው ጠላት ይሆንብሃል። ሌላው ቀርቶ ሚስትህ ታኮርፋለች ስትነሳ ከእንቅልፍ። ልጅህ ሰርበህ ወደ ስራ ትሄዳለህ። ምናልባት መኪና ልነሳ ሊልህ ይችላል ወይ መንገድ ላይ የሆነ ነገር ያገኛል ወይ የሆነ ወያ ላይ ይሰርባል። ማታ የሰራህ ወንጀል ወዳው ሪዛልቱን ታገኘዋለህ። አንዳንድ ወንጀል ሊቆይ ይችላል፣ ውጤቱ ወዳው ላታገኘው ትችላለህ። አላህን ታምጻለህ፣ ምን ትላለህ፣ ግን ውጤቱን ከቆየ በኋላ ልታገኘው ትችላለህ። ለዛ እኮ ነው አቡል አድያን ከዕለታት ከኡስታዴ ጋር ነበርኩኝ፣ አቡበክር ደቃቅ ጋር ከሱ ጋር ሆኜ የሆነ ወለድ አምረድ ያኒ ጺም የሌለው የሴት አይነት ገጽታ ያለው ሰው በፊት ያለፋል። طيب فنظرت إليه ያንን ሰው ተመለከትኩኝና ፈራአኒ ኡስታዚ የኔ ኡስታዝ ተመለከተኝ። ያን ሰው ስመለከት ተመልከቱ፣ ወንድ ነው ግን የሴት አይነት ቅርጽ ያላቸው አምረድ የሚባሉ አሉ። ያን ስመለከት ኡስታዝ ተመለከተኝና فقال لي ለኔ አለኝ ያ ቡነየ ልጄ ሆይ ለተጅደነ ጊባሃ ወለው ባዕደ ሂን በአላህ እየነግርሃለሁኝ አሁን የሰራኸውን ወንጀል ከጊዜያት በኋላም ቢሆን መዘዙን ታገኛለህ፣ ውጤቱን ታገኛለህ አለኝ አለ። ተመልከቱ፣ የተመለከተው ሴት አይደለም፣ የተመለከተው የራቁት ፎቶ አይደለም፣ የተመለከተው አሁን ላይ ያሉ ሐራም እንትኖችን አይደለም። አንድ አምረድ ነው፣ ወንድ ነው ግን ወደ ሴት ክስት ያለው አይነት ይሄ ወንጀል የዚህን ወንጀል ውጤት ጊዜው ቢረዝምም ውጤቱን ታገኛለህ ብሎ ነገረኝ አለ ኡስታዙ አቡበክር ደቃቅ ማለት። فبقيت 20 سنة وانا اراعي الغب 20 ዓመት ሁሉ የዛን የወንጀል ውጤት እየተጠባበኩ ቆየሁኝ አለ። ምን ይከሰት ይሁን ኡስታዝ ያለኝ የወንጀል ውጤቱን ከቶ ምን ይከሰት ይሁን እያልኩኝ 20 ዓመት ሙሉ የወንጀሉን ውጤት ጠበቅኳል። ፈኒምቱ ለይለተን ከለታት አንድ ቀን ተኛሁኝ። ወአነ ሙተፈኪሩን ፊ እኔ እያሰብኩኝ ስለ ሁኔታው ስለዛ ነገር እያሰብኩኝ ተኛሁኝ አለ። ግን ሱብሃንአላህ فأصبحت وقد نسيت القرآن كله ስነጋ እንቅልፌን ጨርሼ ስነሳ የሐፈዙት ቁርአን በአጠቃላይ ጠፍቶ አገኘሁት አለ። ሱብሃንአላህ ሙሉ ቁርአን ጠፍቷል ከአእምሮ። ይህ ወንጀል ያ ከ20 ዓመት በፊት የሰራው ወንጀል